አይነተ ብዙ ጽንፈኝነት የብሔር፣ የእምነት፣ የፖለቲካ ሊሆን ይችላል። ልጓም አልባነት፣ ኢትኖሴንትሪዝም፣ ከራስ ውጭ ወደ ውጭ እኔ ብቻ፣ እኔ ካልመራው፣ እኔ ካልተናገርኩ፣ እኔ ነኝ አዋቂ፣ እኔ ብቻ ነኝ ኢትዮጵያዊ፣ ሌላው ሁሉ ከንቱ ነው፣ አጋር ነው የሚል እሳቤ፣ የተናጠል እውነት ሽኩቻ፣ የተራብኩ ነኝ፣ የተጠማው ነኝ፣ የተጎዳው ነኝ፣ የተገፋው ነኝ፣ እኔ ብቻ፣ የተናጠል እውነት ያለበት የጋራ እውነት የሌለበት፣ ያልተገባ ጥቅምና ክብር ፍላጎት፣ ያልተገባ ጥቅም፣ ሰዎች እንዳይጠሉኝ፣ ሀብታሞች እንዳይጠሉኝ፣ ምናምኖች እንዳይጠሉኝ የሚባል ፌስቡከኞች ላይክ እንዲያደርጉኝ፣ አዲስ ባህል ዘኒው ኖርማል የመላመድ ችግር፣ እነዚህ ሁሉ መነሻ ናቸው። እስረኛ መሆን ትናንትናን በተሻለ ነገር ኦቨርካም አድርጎ መጓዝ አለመቻል፣ እነዚህ መነሻዎች ናቸው። ፈርጆቹስ መከፋፈል፣ መጠላላት፣ መጠላለፍ፣ መገፋፋት፣ ከዛ ካለፈስ መገዳደል።